በዚህ ቪዲዮ ለዩኒቨርሲቲ ፍሬሽማን ኮርስ ተማሪዎች የሚሆን ጀነራል ሳይኮሎጂ ቻፕተር 1 ኢሴንስ ኦፍ ሳይኮሎጂ የሚለውን ኢን ዲቴል ሙሉ ቻፕተሩን ከቨር እናደርጋለን ማለት ነው። እና ይህን ቻፕተር በአምስት ሌሰኖች ከፋፍለን የምናይ ሲሆን ሌሰን 1 ላይ ስለ ሳይኮሎጂ ዲፊኒሽን እና ሪሌትድ የሆኑ ኮንሰፕቶችንም በደንብ እናያለን ማለት ነው። ሌሰን 2 ላይ ደግሞ ስለ ሳይኮሎጂ ጎልስ ኦፍ ሳይኮሎጂ የምንለው እናያለን። ሌሰን 3 ላይ ደግሞ ስለ ሳይኮሎጂ ሂስቶሪካል ባክግራውንዱ ስለ አመጣጡ እና ስለ ፐርስፔክቲቮቹም እናያለን ማለት ነው። ሌሰን 4 ላይ ደግሞ የሳይኮሎጂ ሰብ ፊልዶችን ወይም ደግሞ ብራንቾቹን እናያለን። ሌሰን 5 ላይ ደግሞ በሳይኮሎጂ ውስጥ የምንጠቀማቸውን የሪሰርች ሜቶዶችን ከቨር እናደርጋለን ማለት ነው። ሶ ቻፕተር 1 ኤሰንስ ኦፍ ሳይኮሎጂን በዚህ አይነት መልኩ እናያለን ማለት ነው። እንዲሁም ደግሞ ማንኛውም አይነት ጥያቄ ቢኖራችሁ ከዚህ ቻፕተር ጋር ተያያዘ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ ማለት ነው። ከዚህም በተጨማሪ አሁን የምጠቀመውን ፓወርፖይንት በፒዲኤፍ መልኩ ዳውንሎድ አድርጋችሁ መጠቀም ከፈለጋችሁ እዚህ ስክሪኑ ላይ በምትመለከቱት የቴሌግራም ቻናሎች ስታር ፍሬሽስ ወይም ደግሞ ፍሬሽማን ስታርስ በሚለው የቴሌግራም ቻናላችን ላይ ፒዲኤፎቹን ማግኘት ትችላላችሁ ማለት ነው። እና ሌላው ደግሞ ይሄን ቪዲዮ ሙሉን አይታችሁ ከጨረሳችሁ በኋላ ፕራክቲስ የምታደርጉባቸውን ኩዌሽኖች እኔ በራሴ ያዘጋጇቸውና ከተለያዩ ዩኒቨርሲቲዎች የተወጣጡ ጥያቄዎችን እዛው ቻናል ላይ ማግኘት ትችላላችሁ ማለት ነው። ዩዘር ኔሙን እዚህ ስክሪኑ ላይ መመልከት ትችላላችሁ። ሰርች አርግታችሁ ጆይን በማድረግ ማግኘት ትችላላችሁ ማለት ነው። ሶ ወደ ትምህርቱ እንግባ። ሌሰን 1 ዲፊኒሽን ኦፍ ሳይኮሎጂ የሚለውን እናገኛለን። ሳይኮሎጂ ማለት ምን ማለት ነው? ምንድን ነው ዲፊኒሽን ውስጥ ስንል የተለያዩ ሳይኮሎጂስቶች ለሳይኮሎጂ የተለያየ ዲፊኒሽን ይሰጡታል። ይህም የሚሆነው ከተለያየ ሪሰርች ካደረጉት ነገሮች ሊሆን ይችላል። ከባክግራውንድ ኤክስፒሪየንሳቸው ተነስተው ለሳይኮሎጂ የተለያዩ ዲፊኒሽኖች ይሰጡታል። ግን አብዛኞቹ የተስማሙበት ሳይንቲፊክ የሆነው ዲፊኒሽን ምንድን ነው ስንል ሳይኮሎጂ ኢዝ ኤ ሳይንቲፊክ ስተዲ ኦፍ ሂውማን ቢሄቪየር ኤንድ ዘ ሜንታል ፕሮሰስስ ቢሃይንድ ኢት ይላል። ይሄ ማለት ምን ማለት ነው? ሳይኮሎጂ ማለት ሳይንሳዊ የሆነ የሰዎችን ባህሪ እንዲሁም ደግሞ በሰዎች አይምሮ ውስጥ በድብቅ የሚከናወኑ ፕሮሰሶችን የሚያጠናልን የትምህርት ክፍል ነው ማለት ነው ሳይኮሎጂ ማለት። እና ይህንን ዲፊኒሽን በደንብ ስንመለከት በውስጡ ሶስት ዋና ዋና አስፔክቶችን ይይዝልናል። የመጀመሪያው ሳይንስ ነው፣ ሁለተኛው ቢሄቪየር፣ ሶስተኛው ደግሞ ሜንታል ፕሮሰስስ ነው ማለት ነው። ያው ሳይንስ ስንል ሳይንቲፊክ ስተዲ ነው ብለን አልነበረ? ሶ ሳይንቲፊክ ስተዲ ማለት ሳይንስ ማለት ነው። ሶ ሳይንስ ኢት ዩዝስ ሳይንቲፊክ ሜተድስ ኤንድ ኢምፒሪካል ዴታ ኖት ጀስት ኮመን ሴንስ ይላል። ሳይንስ ስንል ሳይንሳዊ የሆኑ ሜተዶችን ይጠቀማል እንዲሁም ደግሞ ኢምፒሪካል የሆኑ ዳታዎችን ይጠቀማል ማለት ነው። ሳይኮሎጂ ኢምፒሪካል ዳታ ስንል ኢንፎርሜሽኖችን ከዳይሬክት ኦብዘርቬሽን ነው የምናገኘው ማለት ነው። ቀጥታ የተመለከትነውን ነገር ነው እንደ ኢንፎርሜሽን የምንቀበለው እንጂ እንዲሁ ኮመን ሴንስ ዝም ብሎ በመሰለን ነገር ወይም ደግሞ ያላየነውን ነገር ላይ ተመስርተን ሀሳቦችን ማቅረብ አንችልም ማለት ነው። እና ሳይንቲፊክ ሜተዶችንም ይጠቀማል ማለት ነው። ከዚህም በተጨማሪ ኢት ስተዲስ ቦዝ ሂውመንስ ኤንድ አኒማልስ ሰዎችንም እንስሳቶችንም ያጠናል ማለት ነው። ሳይኮሎጂ እንደ ሳይንስ ስንመለከት ሁለተኛው ደግሞ ቢሄቪየር ነው። ቢሄቪየር ማለት ያው ባህሪ፣ ጸባይ እንደ ማለት ነው። ሁለት አይነት የቢሄቪየር አይነቶች አሉ። የመጀመሪያው ኦቨርት የምንለው ነው። ሁለተኛው ደግሞ ኮቨርት የምንለው ማለት ነው። ኦቨርት ማለት ያው ኦብዘርቬብል እንደ ማለት ነው። ሌላኛው ዲፊኒሽኑ የሚታይ የሚገለጥ ወይም ደግሞ እኛ ሰዎች ላይ ልናያቸው የምንችላቸው ባህሪያቶች ኦቨርት እንላቸዋለን ማለት ነው። ለምሳሌ ቶኪንግ ሰው ሲያወራ እናያለን አይደለ? እሱ እንደ ኦቨርት ይታያል። ፌሻል ኤክስፕሬሽን አሁን ለምሳሌ እንደዚህ ስንኮሳተር ምናምን ይገልጻል። በቃ ፊታችን ላይ የሚታይ ነገር ስንስቅ፣ ፈገግ ስንል ያው ይህ ሰው ደስ ብሎታል፣ ይህ ሰው ተቆጥቷል የምንለው ፌሻል ኤክስፕሬሽኑን በመመልከት ስለሆነ ኦቨርት እንለዋለን ማለት ነው። እንዲሁም ደግሞ ሙቭመንቶች አሁን ለምሳሌ አንድ ሰው ሲደነግጥ የሚያሳያቸው ሙቭመንቶች አሉ። እነሱ ሁሉ ኦቨርት ውስጥ ይካተታሉ ማለት ነው። ኦቨርት ቢሄቪየር ውስጥ ሁለተኛው ደግሞ ኮቨርት ነው ወይም ደግሞ ሂድን ይባላል። የተሸፈነ ማይታይ እንደማለት ነው። ብዙ ጊዜ በሰዎች አይምሮ ውስጥ የሚካሄዱ ነገሮች ናቸው። ለምሳሌ ቶትስ የሰዎች አስተሳሰብ በውስጡ በአይምሮ ውስጥ የሚያስበው ነገር እሱ እንደ ኮቨርት ይታያል። ፊሊንጎቹ ስሜቶቹ አሁን ስሜት አይታይም። ሰው የሚያስበውን ነገር ማወቅ አንችልም አይደለ? እንዲሁ አይተን ማወቅ አንችልም። ሶ እነሱ ኮቨርት ይባላሉ ማለት ነው። እንዲሁም ደግሞ ኢንተርናል አክቲቪቲስ በአይምሮአችን ውስጥ የሚካሄዱ ሌሎች ነገሮችም አሉ። እነሱ ሁሉ አክቲቪቲዎች ለምሳሌ እነ ቲንኪንግ፣ ፊሊንግ ምናምን ኮቨርት ውስጥ ይካተታሉ ማለት ነው። ኮቨርት ቢሄቪየር ውስጥ ይካተታሉ። ሶስተኛው አስፔክት ደግሞ የዚህ ዲፊኒሽን ሜንታል ፕሮሰስስ ነው። በአይምሮአችን ውስጥ የሚካሄዱ ፕሮሰሶች አሉ፣ የተለያዩ ፕሮሰሶች አሉ። እነዛ ፕሮሰሶች እነማን ናቸው ስንል ኢንተርናል አክቲቪቲስ ላይክ ቲንኪንግ፣
ፊሊንግ፣ ሪሜምበሪንግ ኤንድ ኤትሴትራ። ኢንተርናል አክቲቪቲ የምንላቸው ማሰብ፣ ቲንኪንግ የምንለው፣ ፊሊንግ ስሜቶቻችን፣ የማይታዩ ነገሮች እነዚህ እነ ኮቨርት አይነቶቹ ማለት ነው። እና ሪሜምበሪንግ ማስታወስ የምንላቸው ሜንታል ፕሮሰሶች ናቸው ማለት ነው። ሰው ልጅ ሲያስብ ስሜቶቹ እንዲሁም ደግሞ የሆነ ነገር ለማስታወስ ሲሞክር ሜንታል ፕሮሰሶች ይባላሉ ማለት ነው። እነዚህ በሜንታል ፕሮሰስ ስር ይጠቃልላሉ ማለት ነው። እና የዚህ የሳይኮሎጂ ዲፊኒሽን ሶስት ዋና ዋና አስፔክቶች እነኚህ ናቸው ማለት ነው። ወደ ቀጣዩ ስናልፍ ሳይኮሎጂን ከመጣበት ወርድ ላይ በመመስረት ዲፊኒሽን ልንሰጠውም እንችላለን። አሁን የቅድሙ ምንድነው አብዛኞቹ ሳይኮሎጂስቶች የተስማሙበት ሳይንቲፊክ የሆነ ዲፊኒሽኑ ነው። ግን ደግሞ ከመጣበት ቃል ወይም ደግሞ ኦሪጂን ኦፍ ዘ ወርድ ላይ ዲፔንድ ሆነን ሳይኮሎጂ ዲፋይን ማድረግ እንችላለን ማለት ነው። ያው ሳይኮሎጂ የመጣው ከግሪክ ነው። ሶ ሁለት የግሪክ ቃላቶች አንድ ላይ በመሆን ነው ማለት ነው ሳይኮሎጂን የሰጡን። እነማን ናቸው ስንል የመጀመሪያው ሳይኪ ነው። ሳይኪ ማለት ማይንድ፣ ሶል፣ ስፒሪት የሚለውን ሪፕሬዘንት ያደርጋል ማለት ነው። ሳይኪ ማይንድ ማለት አእምሮ እንደማለት ነው። ሶል ነፍስ፣ ስፒሪት ደግሞ መንፈስ እንደማለት ነው። ሶ ሎጎስ ማለት ደግሞ ያው ባዮሎጂ ላይም እንደምናውቀው ስተዲ ወይም ናውሌጅ እንደማለት ነው። ሶ ሁለቱን አንድ ላይ ኮምባይን በምናደርግበት ጊዜ የምናገኘው ዲፊኒሽን ምንድን ነው? ሳይኮሎጂ ኢዝ ዘ ስተዲ ኦፍ ደ ማይንድ ሶል ኦር ስፒሪት፣ ስለ አእምሮ፣ ስለ ነፍስ፣ ስለ መንፈስ የሚያጠናልን ነው ማለት ነው። እና ሳይኮሎጂ የራሱ ሲምቦል አለው። እቺ እዚህ ጋር የምታዩት የግሪክ ሌተር ሳይ ትባላለች። ሀመርኋ የምመስለዋ ማለት ነው። ሀመርኋ የተገለበጠች ትመስላለች። የግሪክ ሌተር ሳይ ትባላለች። ሳይኮሎጂን ትወክልናለች ማለት ነው። የሳይኮሎጂ ሲምቦል ካሁን በኋላ እቺ ነች ማለት ነው። ሳይ ትባላለች። ወደ ሌሰን ቱ ስንመጣ ጎልስ ኦፍ ሳይኮሎጂ እናገኛለን። እና ሳይኮሎጂ እንደ ሳይንስ አራት ጎሎች አሉት። የመጀመሪያው ዲስክሪፕሽን ነው። ሁለተኛው ኤክስፕላኔሽን፣ ሶስተኛው ፕሪዲክሽን፣ አራተኛው ደግሞ ኮንትሮል ነው። የመጀመሪያው ዲስክሪፕሽን የሚለውን ስንመለከት ያው ዲስክሪፕሽን ማለት አንድን ቢሄቪየር ዲስክራይብ ሲያደርግ ማለት ነው። እና ዲስክራይብ ማለት ምን ማለት ነው ስንል ኦብዘርቭ ኤንድ ኖቲስ ዲቴልስ ኦፍ ቢሄቪየር፣ አንድን ባህሪ አስተውሎ መመልከት እንደማለት ነው። ኖቲስ ማድረግ በደንብ ማስተዋል እና ደግሞ ኦብዘርቭ ስናደርግ ያው እንመለከታለን ማለት ነው። ሶ ሳይኮሎጂ አንድን ቢሄቪየር ወይም ደግሞ ባህሪ ዲስክራይብ ያደርጋል ስንል ምን ማለታችን ነው? ከዛ ባህሪ ጋር በተያያዘ የሚነሱ ጥያቄዎችንም መልስ ይሰጥልናል ማለት ነው ለነዛ ጥያቄዎች። አሁን ለምሳሌ ዋትስ ሃፕኒንግ፣ ምንድነው የተካሄደ ያለው፣ ባህሪው ምንድን ነው፣ ዌር ደዝ ኢት ሃፕን፣ የት ነው ያ ባህሪ የታየው፣ ማን ላይ ነው እየተከናወነ ያለው፣ መቼ ነው የሚሉትን ጥያቄዎች በዚህ በዲስክሪፕሽን ስር የሚመለሱ ይሆናል ማለት ነው። አሁን ለምሳሌ ቲቸር ኖቲስስ ስቱደንት ቢሄቪንግ አንዩዥዋሊ። አሁን አንድ አስተማሪ ቢኖር ተማሪው የሆነ የሚያውቀው ተማሪ አርፍዶ የሚመጣ ከሆነ፣ ክላስ ውስጥ እያስተማረ እያለ የሚረብሽ ከሆነ፣ ወይም ደግሞ የቤት ስራውን ምናምን ማይሰራ ከሆነ ያንን ባህሪውን ኖቲስ እያደረገው ነው ማለት ነው። ሶ ይሄ ተማሪ እንደዚህ ሰነፍ ነው፣ አክቲቭ አይደለም ምናምን ብሎ ሲናገር ዲስክራይብ እያደረገው ነው ማለት ነው፣ የዛን ልጅ ባህሪ ማለት ነው። ሶ ዲስክሪፕሽንን በዚህ መልኩ ማየት እንችላለን። ሁለተኛው ኤክስፕላኔሽን ነው፣ ወይም ደግሞ ያንን ባህሪ ኤክስፕሌን ሲያደርግልን ኤክስፕላኔሽን እንለዋለን ማለት ነው። ሶ በቀላሉ ስናብራራው ፋይንድ አውት ዋይ ቢሄቪየር ሃፕንስ፣ አንድ ባህሪ ለምንድን ነው እየተከናወነ ያለው የሚለውን ይመልስልናል ማለት ነው። ሪዝኑን፣ ምክንያቱን፣ ያ ቢሄቪየር ለመፈጠሩ ምክንያት የሚሆኑ ነገሮችን ፋይንድ ያደርግልናል ማለት ነው። አሁን ቀደም ያየውን ኤግዛምፕል ላይ አስተማሪው የሆነ ተማሪው እየረበሸ የሚያገኘው ከሆነ ለምንድን ነው የልጅ ግን የሚረብሸው፣ ምክንያቱ ምንድን ነው ብሎ ወላጆቹን ሊጠይቅ ይችላል፣ ጓደኞቹን ሊጠይቅ ይችላል፣ ሌሎች ሰዎችንም ሊጠይቅ ይችላል እሱን የሚያውቁትን። ሶ ያ ሰው ኤክስፕሌን ለማድረግ እየሞከረ ነው ማለት ነው። ለምንድን ነው ኔጌቲቭ በሆነ መልኩ ቢሄቭ የሚያደርጉ ክላስ ውስጥ የሚለውን ቼክ ለማድረግ ኤክስፕሌን ለማድረግ ይሞክራል ማለት ነው፣ ከተለያዩ ሶርሶች በሚያገኘው መረጃ ማለት ነው። ሶ ወደ ሶስተኛው ጎል ስናልፍ ፕሪዲክሽንን እናገኛለን። ያው ፕሪዲክሽን ማለት ፕሪዲክት ማድረግ፣ መገመት፣ የወደፊቱን እንዲህ ይሆናል ብሎ መተንበይ ማለት ነው። ሶ ኢት ፎርካስት ፊውቸር ቢሄቪየር ቤዝድ ኦን ፓተርንስ፣ አሁን በምንመለከተው ቢሄቪየር ላይ ተመስርተን የወደፊቱን ስንገምት ወይም ደግሞ ስንተነብይ ፕሪዲክት አደረግን እንላለን ማለት ነው፣ ወይም ደግሞ ፕሪዲክሽን እንለዋለን። እና የቀድሞ ኤግዛምፕል ላይ የአስተማሪውና የተማሪው አስተማሪው ተማሪው ኔጌቲቭ በሆነ መልኩ ቢሄቭ ሲያደርግ ሲረብሽ ሲያየው ወደፊቱን ምን ብሎ ሊገምት ይችላል? ይሄ ልጅማ በዚህ ከቀጠለ ጥሩ ውጤት አያመጣም፣ እንደዚህ ያጋጥመዋል ምናምን ብሎ
ፎርካስት ሊያደርግ ይችላል ማለት ነው። ምን ላይ ዲፔንድ አድርጎ ማለት ነው? ከረንትሊ በሚያየው ቢሄቪየር ፓተርን ማለት ነው። ሲረብሽ ካየው በቃ ይሄ ልጅ ወደፊት በጣም አስቸጋሪ ሰው ይሆናል፣ ወይም ደግሞ ትምህርቱ ላይ ጥሩ ውጤት አያመጣም ምናምን ብቻ ከረንትሊ በሚያየው ነገር ላይ ተነስቶ ነው ማለት ነው እዛ ፎርካስቲንግ ላይ የሚገባው። ወደ አራተኛው ስናልፍ ኮንትሮልን እናገኘዋለን። ኮንትሮል ማለት ቼንጅ ቢሄቪየር ፍሮም አንዲዛይረብል ቱ ዲዛይረብል። ይሄ ማለት በቀላሉ አንድን ያልተፈለገ ባህሪ ወደ ምንፈልገው አይነት ባህሪ ቼንጅ ስናደርገው ወይም ስንቀይረው ኮንትሮል አደረግነው ማለት ነው። ለምሳሌ አሁን የቀድሞ አንድ የሚረብሸውን ተማሪ ወደ ጨዋ የሆነ ጎበዝ የሆነ ተማሪ ቼንጅ ስናደርገው ኮንትሮል አደረግነው ማለት ነው ያንን ባህሪ። ሶ አፕላይንግ ለርኒንግ ስትራቴጂስ ቱ ሄልፕ ስቱደንትስ ሰክሲድ፣ ተማሪዎች ጥሩ ውጤት እንዲያመጡ ለርኒንግ ስትራቴጂዎችን መጠቀም እዚህ ውስጥ ሊካተት ይችላል ማለት ነው፣ ኮንትሮል እያደረግን ስለሆነ እና ሌሎች ኮንትሮሊንግ ቫሪያብሎች እንደ ሶሾ ኢኮኖሚክ ስታቱሶችን እነሱንም ቼንጅ ማድረግ ኮንትሮል ውስጥ ይካተታል ማለት ነው። ስለዚህ ይሄ አራተኛው የሳይኮሎጂ ጎል ወይም ደግሞ ግብ ነው ማለት ነው። ሶ ሌሰን 3 ላይ ደርሰናል። እሱም ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭስ ኢን ሳይኮሎጂ ብለውን እናያለን ማለት ነው። ያው ሳይኮሎጂ ሪላቲቭሊ ከሌሎች ሳይንሶች አንጻር ሲታይ ኒው የሆነ ወይም ደግሞ ያንግ የሆነ ሳይንስ ነው፣ በቅርቡ የመጣ አዲስ የሆነ ሳይንስ ነው ሳይኮሎጂ። ይሄም ወደ 125 ዓመታት አካባቢ ያስቆጥሯል እና ለብቻው ኢንዲፔንደንት የሆነ ሳይንስ የሆነው መች ነው? በ1879 ሌፕዚግ ጀርመኒ ውስጥ ነው ማለት ነው። በሌፕዚግ ዩኒቨርሲቲ ውስጥ ኢንዲፔንደንት ሳይንስ ሆኖ ወጥቷል ሳይኮሎጂ። እና ፋውንደሩ ማን ነው ስንል ደግሞ ዊልሄም ውንድት ይባላል። እና ይሄ ሰው ዘ ፋዘር ኦፍ ሞደርን ሳይኮሎጂ በመባል ይታወቃል። እና የመጀመሪያ የሆነውን የሳይኮሎጂ ላብራቶሪ በሌፕዚግ ዩኒቨርሲቲ ውስጥ ከፍቷል ማለት ነው። እና ይሄ ሰው ኦብጀክቲቭ ኢንትሮስፔክሽን የሚባል ሜተድ ለመጀመሪያ ጊዜ ኢንቨንት አርግቷል ማለት ነው፣ ወይም ክሬት አርግቷል። ኦብጀክቲቭ ኢንትሮስፔክሽን ማለት ምን ማለት ነው ስንል ኢትስ ሳይንቲፊካሊ ኤግዛማይኒንግ ዋንስ ኦውን ቶትስ ኤንድ ፊሊንግስ፣ ሳይንሳዊ በሆነ መንገድ የአንድን ሰው ቶት ወይም ደግሞ ሀሳቦችን እንዲሁም ደግሞ ፊሊንጎችን ስሜቶችን መመርመር እንደማለት ነው። ኦብጀክቲቭ ኢንትሮስፔክሽን የምንለው ማለት ነው። ሶ ይሄን ሜተድ ለመጀመሪያ ጊዜ ክሬት አድርጉቷል ማለት ነው። እና ሳይኮሎጂ ሽፍትድ ፍሮም ፊሎሶፊ ቱ ሳይንስ ስሩ ኤክስፐሪመንቴሽን፣ እና ሳይኮሎጂ ከፊሎሶፊ ወደ ሳይንስ ሽፍት አድርጉቷል። ለምን? ኤክስፐሪመንቴሽን ስለሚጠቀም ማለት ነው። ያው ፊሎሶፊ ላይ ብዙ ጊዜ ኤክስፐሪመንቴሽን ስለማንጠቀም ሳይኮሎጂ ደግሞ ኤክስፐሪመንቴሽን እና ዳይሬክት ኦብዘርቬሽንን ስለሚጠቀም ከፊሎሶፊ ወደ ሳይንስ ሙቭ ሊያደርግ ችሏል ማለት ነው። እና ዲቨሎፕመንት ሌድ ቱ ቫሪየስ ስኩልስ ኦፍ ቶት፣ ሁለት አይነት ስኩል ኦፍ ቶቶች በሳይኮሎጂ ውስጥ ተፈጥረዋል ማለት ነው። የመጀመሪያው ኦልድ ስኩልስ የምንለው ነው፣ ወይም ደግሞ ኤርሊ ፐርስፔክቲቭ፣ ሁለተኛው ደግሞ ሞደርን ስኩልስ የምንላቸው ማለት ነው። እና የሳይኮሎጂ ሂስቶሪካል ባክግራውንድ በአጭሩ ይሄን ይመስላል። እና ወደ ኤርሊ ስኩልስ ኦፍ ሳይኮሎጂ ስንመጣ በመጀመሪያ ደረጃ ስኩል ኦፍ ቶት ማለት ራሱ ምን ማለት ነው? ያው ስኩል ስንል ትምህርት ቤት ማለት አይደለም፣ ሌላ ነው። እዚህ ጋር ያለው ዲፊኒሽን ስኩል ኦፍ ቶት ኢዝ ኤ ሲስተማቲክ ዌይ ኦፍ ቲንኪንግ አባውት አን ኢሹ። ስኩል ኦፍ ቶት ማለት ባጭሩ ሲስተማቲክ በሆነ መልኩ ስለሆነ ጉዳይ ማሰብ ማለት ነው። ስለሆነ ጉዳይ ሲስተማቲክ በሆነ መልኩ ስናስብ ስኩል ኦፍ ቶት እንለዋለን ማለት ነው። አሁን ለምሳሌ ስለ ጉዳዩ ስለ ሂውማን ቢሄቪየር ሊሆን ይችላል እና በዚህ ጊዜ ሂውማን ቢሄቪየር ከየት ነው የሚመጣው፣ ምንጩ ምንድን ነው ምናምን ብለን ስንጠይቅ የተለያዩ አይነት አፕሮቾችን እናገኛለን። አሁን ለምሳሌ ባዮሎጂካል አፕሮች እና ኢንቫይሮንመንታል አፕሮች የሚባሉ አሉ። ባዮሎጂካል አፕሮች ቢሄቪየር ፍሮም ኢንሄሪታንስ ነው የሚለን። ይሄ ማለት የሰው ልጅ ባህሪ የሚመጣው ከቤተሰቦቹ ወርሶት ነው የሚለው ባህሪውን ማለት ነው፣ ወይም ቢሄቪየሩን። ኢንቫይሮንመንታል አፕሮች ደግሞ ምንድን ነው የሚለን? አይ የሰው ልጅ ከኢንቫይሮንመንቱ ጋር ኢንተራክት ሲያደርግ ከሚያገኛቸው ሰዎች ከኢንቫይሮንመንቱ ጋር ብቻ ኢንተራክት ሲያደርግ ነው ያ ቢሄቪየር የሚፈጠረው ብሎ ያስቀምጣል ማለት ነው ኢንቫይሮንመንታል አፕሮች። እና እንደዚህ አይነቶቹን ስኩል ኦፍ ቶት እንላቸዋለን ማለት ነው። እና በሳይኮሎጂ ውስጥ ብዙ አይነት ስኩል ኦፍ ቶቶች አሉ። እና እነዛን ሁሉ ስኩል ኦፍ ቶቶች በሁለት ከፋፍለን የምናይ ሲሆን ኤርሊ ስኩል ኦፍ ሳይኮሎጂ እና ሞደርን ስኩል ኦፍ ሳይኮሎጂ ናቸው ማለት ነው። እና ኤርሊ ስኩልስ ኦፍ ሳይኮሎጂን ስንመለከት በውስጡ 5 ሜጀር ስኩሎችን ይይዝልናል። የመጀመሪያው ስትራክቸራሊዝም ነው። የስትራክቸራሊዝም መስራች ደግሞ ኤድዋርድ ቲችነር ይባላል። የውንድት ተማሪ ነው ማለት ነው።
ያው ወንድት ፋዘር ኦፍ ሳይኮሎጂ በመባል ቢታወቀው ማለት ነው። እና ስትራክቸራሊዝም ምን ላይ ነው ፎከስ የሚያደርገው ስንል ስለ ስትራክቸር ኦፍ ደ ማይንድ፣ ስለ ማይንዳችን ስትራክቸር ነው ማለት ነው ፎከስ የሚያደርገው። እንደውም ምን ብሎ ነው የሚያስበው? ሳይኮሎጂን አዝ ስተዲ ኦፍ ስትራክቸር ኦፍ ማይንድ ብሎ ነው የሚያስበው። ይሄ ማለት ሳይኮሎጂ እንደ ትምህርት ክፍል ስለ ስትራክቸር ኦፍ ማይንድ ወይም ደግሞ ስለ አእምሯችን መዋቅር ብቻ የሚያጠና የትምህርት ክፍል ብሎ ነው የሚያስበው ማለት ነው ስትራክቸራሊዝም። እና የዚህ ስትራክቸራሊዝም ጎሉ ምንድን ነው? አይዴንቲፋይ ኤለመንትስ ኦፍ ደ ማይንድ። ያው ስትራክቸር ኦፍ ደ ማይንድ ስለሚያጠና ወይም ፎከስ የሚያደርገው እሱ ላይ ስለሆነ አንድ ስትራክቸር ደግሞ የሆኑ ኤለመንቶች ይኖሩታል። ሶ እነሱን ኤለመንቶች አይዴንቲፋይ ለማድረግ ነው የሚሰራው ማለት ነው ስትራክቸራሊዝም። እነዛ ኤለመንቶች እነማን ናቸው ሲል ሰንሴሽንስ፣ ኢሜጅስ ኤንድ ፊሊንግስ ናቸው ማለት ነው። ሶስቱ ላይ በደንብ ፎከስ ያደርጋል ማለት ነው ስትራክቸራሊዝም። እና ስትራክቸራሊዝም የሚጠቀመው ሜተድ ኢንትሮስፔክሽን በመባል ይታወቃል። ይሄ ማለት ሉኪንግ ኢንዋርድ ቱ ኮንሽስነስ ቱ አናላይዝ ሜንታል ኤክስፒሪየንስስ። ይሄ ማለት ወደ ራሳችን በጥልቀት የመመልከትና በአይምሮችን ውስጥ የሚካሄዱ ወይም ደግሞ አይምሮችን ኤክስፒሪየንስ የሚያደርጋቸውን ነገሮች አናላይዝ ማድረግ ነው ማለት ነው ኢንትሮስፔክሽን የምንለው ባጭሩ። እና የዚህ የስትራክቸራሊዝም ሊሚቴሽኑ ወይም ጉድለቱ ምንድን ነው? ስተዲንግ ስትራክቸር አሎን ዋዝ ናት ዩስፉል ፎር ሶልቪንግ ሪል ላይፍ ፕሮብለምስ። ስለ ማይንዳችን ስትራክቸር ማወቁ ብቻ በእውነተኛው ዓለም ላይ ያሉ ችግሮችን ሶልቭ እንድናደርግ አይረዳንም። ሶ ስትራክቸራሊዝም ተትቶ ወደ ፈንክሽናሊዝም ዞረ ማለት ነው። ሁለተኛ የምናየው ፈንክሽናሊዝም ነው። ፋውንደሩ ማን ይባላል? ዊሊያም ጄምስ ይባላል። ኤንድ ሂ ኢዝ ዘ ፈርስት አሜሪካን ሳይኮሎጂስት ሁ ሮት ፈርስት ሳይኮሎጂ ቴክስት ቡክ። የመጀመሪያው የአሜሪካ ሳይኮሎጂስት ሲሆን እና የመጀመሪያ የሳይኮሎጂን መጽሐፍም የጻፈ ሰው ነው ማለት ነው። ፈንክሽናሊዝም ምን ላይ ነው ፎከስ የሚያደርገው ስንል ፈንክሽንስ ኦፍ ዘ ማይንድ። ሳይኮሎጂ እንዴት ነው የሚመለከተው? አንድ የትምህርት ክፍል ሆኖ ስለ አይምሮ ጥቅም የሚያጠና ፊልድ አድርግቶ ነው የሚያየው ማለት ነው ሳይኮሎጂ። ሶ የዚህ የፈንክሽናሊዝም ጎሉ ደግሞ ምንድነው? አንደርስታንድ ሃው ዘ ማይንድ ሄልፕስ ፒፕል አዳፕት፣ ሰርቫይቭ፣ ወርክ ኤንድ ፕሌይ። ያው ስለ አይምሮ ፈንክሽን የሚያጠና ከሆነ እንዴት ነው ታዲያ አይምሮችን የተለያዩ ነገሮችን እንድናደረግ፣ ለምሳሌ አዳፕት እንድናደረግ፣ ከኢንቫይሮንመንታችን ጋር እንድንላመድ፣ ሰርቫይቭ እንድናደረግ፣ በህይወት እንድንቆይ፣ ስራ እንድንሰራ፣ እንድንጫወት አይምሮችን እንዴት ነው ሊረዳን የቻለው የሚለውን ያጠናልናል ማለት ነው ፈንክሽናሊዝም። ሶ ሜተዱ ደግሞ ምንድን ነው? ኢንትሮስፔክሽንን ይጠቀማል። ከኢንትሮስፔክሽን በተጨማሪ ደግሞ ኩዌሽኔርስ፣ ሜንታል ቴስትስ፣ ቢሄቪየር ኦብዘርቬሽን የመሳሰሉትን ሜተዶች ይጠቀማል ማለት ነው። ኢንትሮስፔክሽን ብቻ አይደለም። እና ቢሊቭ ዳት ሳይኮሎጂካል ፕሮሰስ አር አዳፕቲቭ ቱ ደ ኢንቫይሮንመንት። ሳይኮሎጂካል ፕሮሰሶች ወይም በአይምሮች የሚካሄዱ እነዚህ ፕሮሰሶች አይምሮችን ከኢንቫይሮንመንቱ ጋር እንዲላመድ ይረዳዋል ነው የሚለው። ያው የፈንክሽናሊዝም የሚታወቅበት ነገር ነው። አይምሮችን እንዴት ነው ፈንክሽን የሚያደርገን ለእኛ የተለያዩ ነገሮች እንድናደርግ። ሶ በሶስተኛነት የምናገኘው ገስታልት ሳይኮሎጂ ነው። ፋውንደሩ ማን ነው? ማክስዌል ቴመር የሚባልና የእሱ ስራ ባልደረቦች አንድ ላይ በመሆን ገስታልት ሳይኮሎጂን ፈጥረዋል ማለት ነው። የት ከተባለ ጀርመኒ በ20ኛው ክፍለ ዘመን መጀመሪያ አካባቢ ነው ማለት ነው። ይሄ ገስታልት ሳይኮሎጂ ምን ላይ ነው ፎከስ የሚያደርጉ ስንል the whole mind not parts ይላል። ማይንድን ጀነራሊ ማይንድ ላይ ነው ትኩረት የሚያደርገው። አሁን ቀደም ስትራክቸራሊዝም ላይ ምንድን ያየ ነው? ማይንድን በሶስት ቦታ ከፋፍሎታል። ሰንሴሽን፣ ኢሜጅስ፣ ፊሊንግስ ምናምን ብሎ ከፋፍሎ ነበረ። እሱ ግን አይከፋፍለውም እንደዛ። ማይንድን the whole ማይንድ ነው መጠናት ያለበት፣ ወይም ደግሞ ሳይኮሎጂ ስለ ማይንድ ጠቅላላ አድርግቶ ነው የሚያጠናው ብሎ ነው የሚያስበው። ሶ እነዛን ፓርቶች ኮንሲደር አያደርግም ማለት ነው። ቢሊፉ ደግሞ ምንድን ነው የዚህ ሳይኮሎጂ ወይም ስኩል ኦፍ ቶት the whole is greater than the sum of its parts ይላል። the whole ስንል ማይንድን ጠቅላላ አድርግቶ በውስጡ ካሉ ኤሌመንቶች ወይም ደግሞ sum of its parts የበለጠ ነው ብሎ ያስባል። እነዛ ኤሌመንቶች ቢደማመሩ ያንን the whole mind ሊበልጥ አይችልም ብሎ ነው የሚያስበው። እና ዋናው ኪ አይዲያ ምንድነው የዚህ ስኩል ኦፍ ቶት? ማይንድ ኢዝ ኤ ሪዛልት ኦፍ the whole pattern of sensory activity including relationships and organization። ይሄ ማለት ማይንዳችን አይምሮአችን ውስጥ የሚከናወኑ ሴንሰሪ አክቲቪቲዎች የነሱ ሆል ፓተርን ወይም ጠቅለል ያለ ፓተርኑ
ምን ይሰጠናል ማለት ነው? ማይንዳችንን ይሰጠናል ማለት ነው። ይሄም ሪሌሽንሺፕ እና ኦርጋናይዜሽንን ያጠቃልላል ማለት ነው። እና ገስታልት ሳይኮሎጂ ስለ ኮንሽስነስ ምን ይላል ካልን ኮንሽስነስ ኤግዚስትስ ኤንድ ሹድ ቢ ስተዲድ ሆሊስቲካሊ ይላል። ያው ኮንሽስነስ ወይም ንቃተ ህሊና የምንለው ነገር አለ። እንዲሁም ደግሞ ሲጠና ያ ንቃተ ህሊና ማይንዳችን ማለት ነው ሆሊስቲካሊ ጠቅለል ተደርጎ መጠናት ያለበት እንዲህ ከፋፍለን ምናምን ስትራክቸራሊዝም ላይ እንዳየ ነው መሆን የለበትም የሚል ስኩል ኦፍ ቶት ነው ማለት ነው ገስታልት ሳይኮሎጂ። አራተኛው ደግሞ ቢሄቪየሪዝም ነው። ያው የቢሄቪየሪዝም ፋውንደር ጆን ቢ ዋትሰን ይባላል። እና ደግሞ የዚህ የቢሄቪየሪዝም አቀንቃኞች ደግሞ እነ ቶርንዳይክ እና ስኪነር ይገኙበታል ማለት ነው። እና ይሄ ቢሄቪየሪዝም ምን ላይ ነው ፎከስ የሚያደርገው ስንል ኦብዘርቨብል ኤንድ ሜዠረብል ቢሄቪየር ኦንሊ ኦብዘርቬብል መታየት የሚችልና መለካት የሚችል ባህሪ ላይ ብቻ ትኩረት አድርግቶ ነው የሚያጠናው ይላል ሳይኮሎጂ። የሳይኮሎጂ ዲፊኒሽን እንዴት አድርግቶ ነው የሚያስበው? ኦብዘርቬብል እና ሜዠረብል የሆኑ ነገሮችን ብቻ ነው ሳይኮሎጂ የሚያጠናው ብሎ ነው የሚያስበው። እና ቢሄቪየሪዝም የራሱ የሆኑ ቢሊፎች ወይም ደግሞ የሚያምናቸው ነገሮች አሉ። የመጀመሪያው ምንድነው? ሜንታል ፕሮሰስስ ወይም ደግሞ ኮንሽስነስ ካኖት ቢ ሜዠርድ ይላል። ኮንሽስነስ ንቃተ ህሊናችን ወይም ሀሳባችን እንዲሁም ደግሞ ሜንታል በአእምሮች ውስጥ የሚካሄዱ ፕሮሰሶች መለካት አይችሉም ነው የሚለው። እና በቢሄቪየሪዝም ዲፊኒሽን መሰረት ሳይኮሎጂ የሚያጠናው ኦብዘርቬብል እና ሜዠረብል የሆኑ ነገሮችን ብቻ ስለሆነ ወይም ደግሞ ቢሄቪየሮችን ብቻ ስለሆነ ሳይንቲፊክ እንዳልሆነ ይገልጻል ማለት ነው ቢሄቪየሪዝም። ሶ ሁለተኛው ደግሞ ቢሄቪየር ኢዝ ለርንድ ኖት ኢንሄሪትድ ይላል። ቢሄቪየር ወይም ደግሞ ባህሪያችን የምንለምደው የምንማረው አይነት ነገር ነው እንጂ ከኢንቫይሮንመንታችን ከወላጆቻችን የምንወስደው ነገር እንዳልሆነ ይነግረናል ማለት ነው። ሶስተኛው ለርነርስ አር ፓሲቭ ኤንድ ሪስፖንድ ቱ ኢንቫይሮንመንታል ስቲሙላይ ይላል። ያው ለርነርስ ስንል ያው ሰዎች ቢሆናው ለምሳሌ ፓሲቭ እንደሆነ ነው የሚናገረው። እንዲሁም ደግሞ ኢንቫይሮንመንቱ እኛ ላይ በሚያሳድረው ኢፌክት የሆነ ሪስፖንስ እንደምንሰጥ ይነግረናል ማለት ነው። ያው አሁን ለምሳሌ በኢንቫይሮንመንታችን ወይ ዝናብ ቢዘንብ ወይም ደግሞ አካባቢያችን ላይ የሆነ የምንፈራው እንስሳ ምናምን ብናይ ምንድነው የሆነ ሪስፖንስ ይኖረናል። አሁን ቢዘንብብን እንድንገሳ እናስበው ያው ለመጣለል እንሞክራለን ምናምን አይደለ? እንዲሁም ደግሞ የምንፈራው እንስሳ ምናምን ስንመለከት ወይ ለማምለጥ እንሞክራለን የሆነ ነገር ብቻ ሪስፖንስ ይኖረናል። እና ኢንቫይሮንመንታችን የሆነ ስቲሙሊ ሲሰጠን ወይም ደግሞ ስንመለከት የሆነ ሪስፖንስ ይኖረናል የሚለው። እና ሌላው ኮንዲሽን ሪስፖንስ አር ቤዚክ ቢልዲንግ ብሎክስ ኦፍ ቢሄቪየር ይላል። እነዚህ ኮንዲሽን ሪስፖንስስ የምንላቸው ለቢሄቪየራችን እንደ ቤዚክ ቢልዲንግ ብሎክ ያገለግላሉ ማለት ነው። እና ቢሄቪየሪዝም ብዙ ጊዜ የሚያጠናው የአኒማሎችን ቢሄቪየር ነው ማለት ነው። ኦፍን ስተዲድ አኒማል ቢሄቪየር። አምስተኛ ላይ የምናገኘው የኤርሊ ስኩል ኦፍ ሳይኮሎጂ ሳይኮአናሊሲስ ይባላል። ፋውንደሩም ሲግመንድ ፍሮይድ ይባላል። የቬና ፊዚሽያን ነው ማለት ነው ሰውየው። እና ይሄ ሳይኮአናሊሲስ ፎከስ የሚያደርጉ ምን ላይ ነው? አንኮንሽስ ማይንድ ላይ ነው ማለት ነው። ይሄ ማለት ሳይኮሎጂ ስለ አንኮንሽስ ማይንድ የሚያጠና ስተዲ ነው ብሎ ያስባል። ሶ የተለያዩ ቢሊፎች አሉት። አንድ በአንድ ስናያቸው መኒ ሜንታል ኤንድ ፊዚካል ፕሮብለምስ ሃቭ ኢሞሽናል ኮዝስ ይላል። ብዙ አይነት የሜንታል አይምሮ የሆኑ ወይም ደግሞ ፊዚካል የሆኑ ችግሮች ወይም ደግሞ ህመሞች ማለት ይቻላል የሆነ የስሜት ወይም ደግሞ ኢሞሽናል የሆነ ኮዝ እንዳላቸው ነው የሚናገረው። አሁን ለምሳሌ አንድ ሰው አመመኝ ኦር ደግሞ ልክ አይደለሁም ቢል ያው ሜንታሊም ፊዚካሊም ሊሆን ይችላል በስሜቶቹ ወይም ደግሞ በኢሞሽኑ ምክንያት እንደሆነ ይናገራል አብዛኛው ጊዜ ማለት ነው። እና ሁለተኛው ኤርሊ ቻይልድሁድ ኮንፍሊክትስ ካን ቢ ሪፕረስድ ኢንቱ ዘ አንኮንሽስ ይላል። በልጅነታችን ጊዜ ወይም ደግሞ ልጅ እያለን ያጋጠሙን ኮንፍሊክቶች ወይም ደግሞ የሆነ ጠባሳዎች እንደማለት ነው አንኮንሽስ ማይንዳችን ውስጥ እንደሚቀመጥ ይነግረናል ማለት ነው። እነዛ ኤቨንቶች አይምሮችን ውስጥ ወይም ደግሞ አንኮንሽስ የሆነው ማይንዳችን ውስጥ ሪፕረስድ እንደሚሆን ይነግረናል። ሶስተኛው ምንድነው? አንኮንሽስ ኮንቴንስ ሂድን ዊሽስ ፊርስ ኤንድ ኮንፍሊክትስ ይላል። አንኮንሽስ የሆነ ማይንዳችን በውስጣችን የምናልማቸውን ዊሾች ምንፈራቸውን ነገሮች እንዲሁም ደግሞ ግጭቶችን በውስጡ ሴቭ አድርግቶ ያስቀምጣል ማለት ነው አንኮንሽስ የሆነ ማይንዳችን። ሌላው አንኮንሽስ ሪቪልስ ኢትሰልፍ ስሩ ድሪምስ ስሊፕስ ኦፍ ዘ ታንግ ኤንድ አክሲደንትስ ይላል። አንኮንሽስ የሆነው ማይንዳችን ላይ የተጠራቀሙ
ኢንፎርሜሽኖች ወይም ደግሞ ሀሳቦች ቶቶች ልንል እንችላለን ይገለጣሉ። በምን ጊዜ ስንል ህልም በምናይ ጊዜ ድሪምስ፣ በህልማችን የምናያቸው ነገሮች ብዙ ጊዜ አንኮንሽስ ማይንዳችን ውስጥ የተጠራቀሙ ቶቶች ናቸው ማለት ነው። እንዲሁም ደግሞ ስሊፕ ኦፍ ደ ታንግ ወይም ደግሞ አንድ ሰው አምልጦት የሆነ ነገር ሲናገር ያ አንኮንሽስ የሆነው ማይንድ ውስጥ ሴቭ የተደረገውን ነገር ነው ማለት ነው ሪፍሌክት የሚያደርገው። አንዳንዴ አምልጦ ምናምን ሊሳደብ ይችላል ሰው። ያ ማለት አንኮንሽስ ማይንድ ውስጥ በቃ ከዚህ በፊት በተደጋጋሚ ሲያደርግ የነበረው አንኮንሽስ የሆነ ማይንድ ውስጥ ያለ ቶውት ነው ማለት ነው ልንል እንችላለን። እንዲሁም ደግሞ አክሲደንት አደጋ በሚያጋጥም ጊዜ ስንናገር እንዲሁም ደግሞ ጆክ ኢቭን ቀልድ ምናምን ላይ አንድ ሰው አንኮንሽስ ማይንዱ ማወቅ ይቻላል። በቀልድ መሀል የሚያወራቸው ነገሮች ምናምን አንኮንሽስ የሆነ ማይንድ ውስጥ ያሉ ቶቶች ስለሆኑ በዛ መንገድ ሪቪል ሊያደርጉ ይችላሉ ማለት ነው። በህልም ስሊፕ ኦፍ ዘ ታንግ አምልጦ ስንናገር፣ በአክሲደንት እንዲሁም ደግሞ ጆክስም ሊሆን ይችላል ማለት ነው። ቀልድ ሲያወራ ምናምን ይገለጣል ማለት ነው። እና በሳይኮ አናሊሲስ ውስጥ ስለ አንኮንሽስ ማይንድ ስናጠና የምንጠቀማቸው ሜቶዶች አሉ። እነ ክሊኒካል ኬስ ስተዲስ፣ ሃይፕኖሲስ፣ ድሪም አናሊሲስ የሚባሉ ሜቶዶች አሉ ማለት ነው። እና እዚህ ጋር በደንብ ትኩረት ልንሰጠው የሚገባው ነገር ምንድን ነው? በቀላሉ ለመረዳት የኮንሽስ ማይንድ እና የአንኮንሽስ ማይንድን በምን ይመስለዋል ሳይኮ አናሊሲስ? የሆነ ግግር ትልቅ በረዶ ውሃ ላይ የተንሳፈፈ ያሳያል እዚህ ምስሉ ላይ በምትመለከቱ መሰረት። እና ኮንሽስ ማይንዳችን ቲፕ ኦፍ ደ አይስበርግ ይላል። እዚህ ከላይ የምትመለከቱት ፓርት የበረዶ ፓርት እንደ ኮንሽስ ማይንድ ያየዋል። አንኮንሽስ ማይንድ ደግሞ ከታች ያለው ትልቁ የተሸፈነው ማይታየው ፓርት አንኮንሽስ ማይንድ ይባላል ማለት ነው። ላርጅ ሂድን ፓርት ቢኒድ ይላል። ከታች ያለው ትልቁ ፓርት አንኮንሽስ እንለዋለን። ከላይ ያለው ደግሞ ኮንሽስ ማይንድ ይሆናል ማለት ነው። በዚህ አይነት መልኩ የኮንሽስ ማይንድ እና የአንኮንሽስ ማይንድን ልዩነት መረዳት እንችላለን ማለት ነው በቀላሉ። እና ስለ ኤርሊ ስኩልስ ኦፍ ሳይኮሎጂ እስካሁን ያየነውን ይመስላል በአጭሩ። አሁን የምናልፈው ወደ ሞደርን ስኩልስ ኦፍ ሳይኮሎጂ ይሆናል ማለት ነው። እና ኤርሊ ስኩልስ ሌድ ደ ፋውንዴሽን ፎር ሞደርን ሳይኮሎጂ ይላል። እነዛ እስካሁን ያየናቸው አምስቱ ስኩሎች ለሞደርን ስኩል ኦፍ ሳይኮሎጂ አስተዋጽኦ ወይም ደግሞ ፋውንዴሽን እንደጣሉ ይናገራል ማለት ነው። ቱዴይስ ሳይኮሎጂ ዩዝ መልቲፕል ፐርስፔክቲቭ ቱ ኤክስፕሌን ዘ ሴም ቢሄቪየር ይላል። ያው ዘ ሴም የሆነ ቢሄቪየር የተለያዩ ፐርስፔክቲቮችን ተጠቅሞ ለመግለጽ ይሞክራል ማለት ነው እነዛን ቢሄቪየሮች። ሞደርን ፐርስፔክቲቮች እነማን ናቸው ስንል ሳይኮዳይናሚክስ አለ፣ ቢሄቪየራል አለ፣ ሂውማኒስቲክ፣ ኮግኒቲቭ፣ ባዮሎጂካል እና ሶሺዮ ካልቸራል እንላቸዋለን ማለት ነው። እና ኢች ፐርስፔክቲቭ አንሰርስ ዲፍረንት ኩዌሽንስ አባውት ዋይ ፒፕል ቲንክ ፊል ኤንድ አክት ዘ ዌይ ዴይ ዱ። ይሄ ማለት እያንዳንዱ ፐርስፔክቲቭ ከራሱ አንጻር ለምንድን ነው ሰዎች አሁን የሚያስቡት ፊል የሚያደርጉት አክት የሚያደርጉት ለምንድን ነው የሚሉትን ጥያቄዎች ለመመለስ ይሞክራል ማለት ነው እያንዳንዱ ፐርስፔክቲቭ። እና ፐርስፔክቲቮቹን ስንመለከት እያንዳንዱን መጀመሪያ ላይ የምናገኘው ሳይኮዳይናሚክ ፐርስፔክቲቭ ይሆናል ማለት ነው። ወይም ደግሞ አንኮንሽስ አት ወርክ ይላል። ለምንድነው እንደዚህ የተባለው? አንኮንሽስ የሆነ ማይንዳችን ላይ ትኩረት ስለሚያደርግ እና ያ አንኮንሽስ ማይንድ እኛ ላይ ያለውን ተጽዕኖ ለማሳየት ተብሎ ነው ማለት ነው። ያው ኦሪጂኑ ከየት መጣ ሲባል ቤዝድ ኦን ፍሩይድስ ሳይኮአናሊሲስ ኤክስፓንደድ ባይ ሌተር ቲንከርስ ይላል። ይሄ ቤዝ ያደረገው ይሄ ሳይኮዳይናሚክ ፐርስፔክቲቭ ከፍሩይድስ ሳይኮአናሊሲስ ተነስቶ ነው እና በሌሎች ቲንከሮች ተስፋፍቶ ወይም ደግሞ ማሻሻያ ተደርጎበት ነው የመጣው ማለት ነው ይሄ ስኩል። እና ምን ላይ ትኩረት የሚያደርገው ስንል ያው አንኮንሽስ ሜንታል ፎርስስ፣ ኢነር ኮንፍሊክትስ ኤንድ ኢንስትሩክቹዋል ድራይቭስ ይላል። እነዚህ ላይ በደንብ ትኩረት ያደርጋል ማለት ነው ሳይኮዳይናሚክ ፐርስፔክቲቭ። እና ኪ ፖይንቶቹ ምንድን ናቸው ስንል የሳይኮዳይናሚክ ፐርስፔክቲቭ የመጀመሪያው አንኮንሽስ ፕሮሰስስ ኢንፍሉዌንስ ዴይሊ ቢሄቪየር ይላል። አንኮንሽስ የሆኑ የአእምሯችን ፕሮሰሶች የዕለት ዕለት የምናደርጋቸው ነገሮችን ኢንፍሉዌንስ እንደሚያደርገን በሱ እንደምንመራ አይነት ሀሳብ ያቀርባል ማለት ነው። ሁለተኛው ምንድነው? ቻይልድሁድ ኤክስፒሪየንስስ ሼፕ አደልት ፐርሶናሊቲ ይላል። በልጅነታችን የሚያጋጥሙን የተለያዩ ነገሮች አደልት ስንሆን ወይም ደግሞ ትልልቅ ሰዎች ስንሆን ማንነታችንን እንደሚወስኑ ይነግረናል ማለት ነው። በልጅነታችን የምንሰማው ነገር፣ አብረን የምንውላቸው ሰዎች፣
የተለያዩ ኤክስፒሪየንሶች የምናየው የምንሰማው ነገሮች የወደፊት ማንነታችንን በደንብ ይወስነዋል ማለት ነው። ያው ይታወቅ ነው። ሌላው ኢንትራፐርሰናል ኮንፍሊክትስ ድራይቭ ሂውማን አክሽንስ ይላል። ኢንትራፐርሰናል ኮንፍሊክት የምንለው ያው የሰው ልጅ በአእምሮ ውስጥ ብዙ አይነት ሀሳቦች ይነሳሉ። ስለ አንድ ነገር ሲያስብ ብዙ ሀሳቦች ይነሳሉ እና እነዛ ሀሳቦች የሚጋጩ ሊሆኑ ይችላሉ እርስ በርስ ማለት ነው። ሶ የነዛ ኮንፍሊክት ሪዛልት የሰውን ልጅ አክሽኖች እንደሚወስንልን ይነግረናል ማለት ነው። ለምሳሌ አሁን ሁለት ሰዎች ቢኖሩ እና አንደኛው ሌላኛውን ቢያስቀይመው ወይ ስለሱ መጥፎ ነገር ፊት ለፊቱ ቢያወራ ያ የሚሰማው ሰው ምን ሊል ይችላል? ወይ ዝም ብዬ ልለፈው ሊል ይችላል። እኔም ልስደበው እንዴ አይነት ሊል ይችላል። ወይ ደግሞ ልምታው ራሱ ሊል ይችላል። እና እነዛ ሁሉ ሀሳቦች በአእምሮ ውስጥ በሚመላለስበት ጊዜ ያው ኢንትራፐርሰናል ኮንፍሊክት ይፈጠራል ማለት ነው። ሶ አንደኛው ኢሞሽን ወይም ደግሞ ቶት የበለጠ ዊን ሲያደርግ ሰውየው አክሽን ለመውሰድ ይገደዳል ማለት ነው። አሁን ለምሳሌ በቃ ዝም ብዬ ማለፍ አለብኝ ብሎ ካሰበ ያው ዝም ብሎ ያልፋል ማለት ነው። ልምታው ካለ ደግሞ የበለጠ ከተናደደ ይመቷል ማለት ነው። እና አክሽኑ ወሳኝ ነው ማለት ነው። ይሄ ማለት ኢንትራፐርሰናል ኮንፍሊክት የእሱን አክሽን ድራይቭ እንዳደረገ ነው የሚነግረን። ሌላው ሳይኮዳይናሚስትስ ሲ ዘምሰልቭስ አስ አርኪኦሎጂስትስ ኦፍ ዘ ማይንድ ዲጊንግ ቢኒዝ ሰርፌስ ቢሄቪየር ቱ አንከቨር ሂድን ሞቲቭስ ይላል። ያው ሳይኮዳይናሚስቶች ራሳቸው እንዴት ነው የሚያዩት? የሆነ የማይንድ አርኪኦሎጂስት እንደሆኑ ያስባሉ ማለት ነው። ሁለተኛ ላይ የምናገኘው ፐርስፔክቲቭ ቢሄቪየራል ፐርስፔክቲቭ ይባላል። በአጭሩ ዋናው ሀሳብ ምንድን ነው? ለርኒንግ ሼፕስ ቢሄቪየር ብሎ ያምናል። መማር ወይም ደግሞ ትምህርት የእኛን ባህሪ ሼፕ እንደሚያደርገው ወይም እንደሚቀርጸው ይነግረናል ማለት ነው። ያው መማር ስንል የዩኒቨርሲቲና የስኩል ትምህርት ቤት ምናምን እንዳለው ብቻ ሳይሆን ከኢንቫይሮንመንታችን የምናገኘው የምንመለከተው የምንሰማው ነገሮችንም ያካትታል ማለት ነው። ሶ ቢሄቪየራል ፐርስፔክቲቭ ምን ላይ ፎከስ ያደርጋል ስንል the role of learning and environment in shaping actions ይላል። መማርና ኢንቫይሮንመንታችን ወይም ደግሞ ከኢንቫይሮንመንታችን የምናገኘው ስቲሙለስ የእኛን አክሽን እንደሚወስን ይነግረናል ማለት ነው። የእነዚህን አስተዋጽኦ በእኛ አክሽን ላይ ያለውን አስተዋጽኦ ይነግረናል ማለት ነው። ዋና ዋና ፖይንቶቹ ምንድን ናቸው ስንል ቢሄቪየር ኢዝ ሜንቴንድ ኦር ዲስኮሬጅድ ባይ ሪዋርድስ ኤንድ ፓኒሽመንትስ ይላል። አንድን ባህሪ ለማስቀጠል ወይም ደግሞ ዲስከሬጅ ለማድረግ እንዲጠፋ ለማድረግ ሪዋርድ እና ፓኒሽመንት እንደሚያስፈልግ ይነግረናል ማለት ነው። ያው አንድ ባህሪ እንዲበረታታ ስንፈልግ ያው ሪዋርድ እናደርጋለን። አሁን ልጆች የሆነ ጥሩ ነገር ሲያደርጉ ምናምን ስንመለከት ጎበዝ በቃ እናበረታታቸዋለን፣ የሆነ ነገር እንሸልማቸዋለን አለ። ያ እንደ ሪዋርድ ይታያል። ሶ ያ ባህሪያቸው እንዲቀጥል ያደርገዋል ማለት ነው። ጎበዝ ተማሪ ከሆኑ ጎበዝ ሆኑ እንዲቀጥሉ ይሸልማሉ። እንዲሁም ደግሞ መጥፎ ነገር ሲያደርጉ ወይ ዕቃ ሲሰብሩ ፓኒሽመንት አለ ማለት ነው። ወይ ይመታሉ፣ ወይ ይቀጣሉ፣ ወይ ወላጆቻቸው ሊቆጧቸው ይችላሉ። ሶ ሪዋርድ እና ፓኒሽመንት እንዳለ ያሳያል ማለት ነው። ደግሞ ያ ቢሄቪየራችንን ወይ ሜንቴን ያደርጋል ወይ ዲስከሬጅ ያደርጋል ማለት ነው። ሪዋርድ ሲሆን ሜንቴን ያደርገዋል ያን ቢሄቪየር፣ ፓኒሽመንት ሲኖር ደግሞ ዲስከሬጅ ያደርገዋል ተብሎ ይታሰባል። እና ሁለተኛው ኦፍን ኮልድ ደ ብላክ ቦክስ አፕሮች ይባላል። ይህ ቢሄቪየራል ፐርስፔክቲቭ የምንለው ብላክ ቦክስ አፕሮችን በመባል ይታወቃል። ያው ፈተና ላይ ይኖራል። እና ብላክ ቦክስ አፕሮች ደግሞ ምንድን ነው የሚያጠናው ስንል ብላክ ቦክስ አፕሮች ስተዲስ ኢንፑትስ ላይክ ኢንቫይሮንመንት ኤንድ አውትፑትስ ላይክ ቢሄቪየር ዊዛውት ሉኪንግ አት ኢንተርናል ፕሮሰስ ይላል። ይሄ ማለት ምን ማለት ነው? ምንድን ነው ብላክ ቦክስ የሚያጠናው? ስለ ኢንቫይሮንመንት ወይም ደግሞ ኢንፑት አለ አይደለ? ስቲሙለስ እንደዚህ በአይናችን የምናየው በጆሮችን የምንሰማው የምንዳስሰው ነገሮች ኢንፑቶች ናቸው። ያው ኢንቫይሮንመንት ተብሎ ይታስባሉ። እና አውትፑቶቹ ደግሞ ምንድን ነው? ያው ያንን ስቲሙለስ ካገኘን በኋላ የምንሰጠው ሪስፖንስ ወይም ደግሞ ቢሄቪየራችን እንደ አውትፑት ይታያል ማለት ነው። ሶ እነሱ ሁለቱን ያጠናል፣ ኢንቫይሮንመንት እና ቢሄቪየራችንን ያጠናል ማለት ነው። ኢንፑቱን እና አውትፑቱን ግን ደግሞ እዚህ ጋር በአይምሮችን ስለሚካሄዱ ፕሮሰሶች ወይም ደግሞ በመሀሉ ያለውን ፕሮሰስ አያይም ማለት ነው። አሁን ኢንፑቱ ከገባ በኋላ ፕሮሰስ ተደርጎ ነው አውትፑት የሚወጣው አይደለ? ያን ግን ፕሮሰስ በአይምሮችን የሚደረጉ ነገሮችን አያይም ማለት ነው። ቼክ የሚያደርገው ወይም የሚያጠናው ኢንፑቱን ወይም ደግሞ ኢንቫይሮንመንቱ ነው እና አውትፑቱ ይሆናል ማለት ነው which is behavior። እና it emphasizes observable and measurable actions over mental states ይላል። ይሄ ማለት ምን ላይ ነው የሚያተኩረው? ቅድም እንዳልነው የምናያቸው ኢንፑት እና አውትፑታችን ላይ ነው
ትኩረት የሚያደርገው ማለት ነው። ሁለቱ ሜዠረብል እና ኦብዘርቨብል ስለሆኑ ኢንፑቶቻችንን ማወቅ እንችላለን፣ መለካት እንችላለን። አውትፑቱም መለካት የሚችል ነገር ነው ብሎ ያስባል። ግን ደግሞ ፕሮሰስ ስለሚደረገው ወይም ደግሞ ሜንታል ስቴታችንን ከግምት ውስጥ አይከተውም ማለት ነው። ያው ኤምፋሳይዝ የሚያደርገው ኦብዘርቨብል የሚታዩ ነገሮችን እና ሜዠር የሚደረጉ አክሽኖችን ብቻ ነው ማለት ነው። ወደ ሶስተኛው ስናልፍ የምናገኘው ሂውማኒስቲክ ፐርስፔክቲቭ ነው። ስለ ምንድን የሚያወራው ስንል ስለ ሂውማን ፖቴንሻል፣ ስለ ሰው ልጅ አቅምና ስለ ፍሪ ዊል ወይም ደግሞ ነፃ ፍቃድ የምንለው ማለት ነው። ሰው ልጅ በፈለገው ነገር በፈለገው ባመነበት ነገር ማድረግ እንደሚችል የሚነገር ነው ማለት ነው። ምን ላይ ፎከስ ያደርጋል ስንል ይሄ ፐርስፔክቲቭ ዩኒክነስ ኦፍ ሂውማን ቢንግስ የሰው ልጅ ዩኒክ እንደሆነ ይናገራል። ፐርሰናል ቫሊዩስ፣ ስለ ሳብጀክቲቭ ኤክስፒሪየንስስ ያው የሰው ልጅ የተለያዩ ነገሮችን ኤክስፒሪየንስ እንደሚያደርግ አንድ ሰው ኤክስፒሪየንስ የሚያደርገው እና ሌላ ሰው ኤክስፒሪየንስ የሚያደርገው የተለያየ እንደሆነ ወይም ደግሞ ሳብጀክቲቭ እንደሆነ ይነግረናል ማለት ነው። ወይም ደግሞ ሳብጀክቲቭ ኤክስፒሪየንሶች ላይ ፎከስ ያደርጋል። እንዲሁም ደግሞ ዩኒክነስ ኦፍ ሂውማን ቢንግ ፐርሰናል ቫሊዩስ ላይ ፎከስ አድርግቶ ያጠናል ማለት ነው ሂውማኒስቲክ ፐርስፔክቲቭ። ዋና ዋና ፖይንቶች የዚህ ፐርስፔክቲቭ እነማን ናቸው ስንል ፒፕል አር ኖት ሶሊ ኮንትሮልድ ባይ አንኮንሽስ ፎርስስ ኦር ኢንቫይሮንመንት ይላል። ምን ማለት ነው? የሰው ልጆች በሁለቱ በአንኮንሽስ ፎርስስ እና ኢንቫይሮንመንት ቁጥጥር ስር እንዳልሆኑ ነው የሚነግረን ማለት ነው። እነሱ ብቻ ሰዎችን እንደማይቆጣጠሩ ነው የሚነግረን። ይሄ ማለት ስትረስስ ፍሪ ዊል ኤንድ ፐርሰናል ሪስፖንሲቢሊቲ ነው። ከነሱም በተጨማሪ ፍሪ ዊል የሚባል ነገር አለ፣ ነፃ ፍቃድ ማለት ነው። እና ፐርሰናል ሪስፖንሲቢሊቲ እነሱን ኮንትሮል እንደሚያደርግ ይነግረናል ማለት ነው። እና የዚህ ፐርስፔክቲቭ ጎሉ ምንድን ነው ስንል ሄልፕ ፒፕል አቺቭ ሰልፍ አክቹዋላይዜሽን ይላል። ሰዎች ሰልፍ አክቹዋላይዜሽን ላይ እንዲደርሱ ያው የሰልፍ አክቹዋላይዜሽን ማለት የመጨረሻ የስኬት ጥግ የምንለው ነው። ያው በሚቀጥሉት ቻፕተሮች ውስጥም የምናየው ይሆናል። እና የመጨረሻው የስኬት ጥግ የምንለው ወይም ሰልፍ አክቹዋላይዜሽን የምንለው ነገር ሰዎች እንዲደርሱበት ይረዳል ማለት ነው። የፐርስፔክቲቭ ሪቺንግ ፉል ፖቴንሻል ኤንድ ክሪኤቲቭ ኤክስፕሬሽን ማለት ነው። ያው በዚህ ሰልፍ አክቹዋላይዜሽን ስር ይጠቃልላሉ። እነዚህም እነሱ ላይ አንድ ሰው መድረስ እንዲችል ይረዳዋል ማለት ነው የፐርስፔክቲቭ። ሶ እንደ ጎል ያየዋል ይሄንን ሀሳብ። አራተኛ ላይ የምናገኘው ኮግኒቲቭ ፐርስፔክቲቭ ይባላል። ስለምንድን ነው የሚያወራው ስንል ስለ ቲንኪንግ ማይንድ ነው። ይሄ ማለት የሰው ልጅ አይምሮ እንዴት ነው የሚያገናዝበው፣ እንዴት ነው የሚያስበው የሚለው ላይ ትኩረት ያደርጋል ማለት ነው ይሄ ኮግኒቲቭ ፐርስፔክቲቭ። እና ምን ላይ ፎከስ ያደርጋል ስንል ሜንታል ፕሮሰስ ላይ ፎከስ ያደርጋል ማለት ነው። በአይምሮችን ውስጥ የሚካሄዱ ፕሮሰሶች ላይ ትኩረት አድርግቶ ያጠናል ይሄ ኮግኒቲቭ ፐርስፔክቲቭ። እነማን ናቸው እነዛ ፕሮሰሶች ስንል ሪዝኒንግ፣ ሚሞሪ ትውስታን ማለት ነው። ላንጉዌጅ ቋንቋ፣ የሰው ልጅ እንዴት ነው ሪዝን የሚያደርገው ምክንያታዊ የሚሆነው፣ ሚሞሪ እንዴት ነው የሚያስታውሰው፣ ላንጉዌጆችን እንዴት ነው የሚጠቀመው፣ ችግሮችን እንዴት ነው መፍታት የሚችለው እና የሰው ልጅ እንዴት ነው የሚያምነው አንድ ነገር ብሎ ያው እነዚህ ሜንታል ፕሮሰሶች ናቸው። ኮግኒቲቭ ፐርስፔክቲቭ ደግሞ እነዚህ ላይ ፎከስ አድርግቶ ያጠናል ማለት ነው። እነዚህ ሜንታል ፕሮሰሶች ላይ ዋና ዋና ነጥቦች እዚህ ኮግኒቲቭ ፐርስፔክቲቭ ላይ ማወቅ ያለብን የመጀመሪያው ሾውስ ሃው ቶትስ ኢንፍሉዌንስ ፊሊንግ ቾይስስ ኤንድ አክሽንስ ይላል። በአይምሯችን የሚመላለሱ ቶቶች ወይም ደግሞ ሀሳቦች እንዴት ነው ፊሊንጋችንን፣ ስሜታችንን ወይም ደግሞ ምርጫችንን እንዲሁም ደግሞ አክሽናችንን እንዴት ነው ሊወስኑ የሚችሉት እነዛ ቶቶች ብሎ ያሳየናል ማለት ነው። እንዴት እንደሚል አሁን ለምሳሌ አንድ ሰው ኔጌቲቭ የሆነ ቶት በአእምሮ ውስጥ የሚመላለስ ከሆነ ፊሊንጉም ኔጌቲቭ ነው፣ ይበሳጫል፣ ይናደዳል፣ ያዝናል። ቾይዞቹም ጥሩ የሚባሉ አይደሉም። እንዲሁም ደግሞ አክሽኑም ያው በቾይዞቹ መሰረት ባድ አክሽን ነው የሚወስደው ማለት ነው ያ ሰው። እንዲሁም ደግሞ ፖዚቲቭ የሆነ አቲቲዩድ ወይም ደግሞ ሀሳቦች በሚመላለሱበት ጊዜ በአእምሮ ውስጥ ፊሊንጉ ያው ኮንፊደንት ይሆናል፣ በራሱ ይተማመናል። ምርጫዎቹም አሪፍ የሚባሉ ጥሩ ምርጫዎችን ይመርጣል። ስለዚህ አክሽኖቹም ፖዚቲቭ የመሆን ነገር አላቸው ማለት ነው። ስለዚህ እንዴት ነው ግን ሀሳባችን የእኛን አክሽን ምርጫ እንዲሁም ደግሞ ስሜቶቻችን ኢንፍሉዌንስ የሚያደርገው የሚለውን ያጠናልናል። እና ዩዝስ ቴክኒክስ ላይክ ኤሌክትሪካል ሪኮርዲንግ ኦፍ ብሬን አክቲቪቲ፣ ኤሌክትሪካል ሲሙሌሽን፣ ራዲዮ አክቲቭ ትሬሲንግ ኦፍ ነርቨስ ሲስተም አክቲቪቲ ያው እነዚህ ሶስቱ ቴክኒኮች ይጠቀማቸዋል ማለት ነው ስለ ሜንታል ፕሮሰሶቻችን ለማጥናት። ሌላው ምንድን ነው ኮንሰርንድ ዊዝ ሃው ዘ ማይንድ ወርክስ ኖት ጀስት ዋት ኢት ደዝ ይላል። አይምሯችን እንዴት ነው የሚሰራው፣ እንዴት ነው ሀሳቦች በአይምሯችን ውስጥ የሚዘዋወሩት፣ ሜንታል እንዴት ነው ፕሮሰስ የሚያደርገው የሚለውን ያጠናል ማለት ነው። ወደ አምስተኛው ስናልፍ ባዮሎጂካል ፐርስፔክቲቭን እናገኛለን። ይሄ ፐርስፔክቲቭ ስለምንድን ነው የሚያወራው ስንል ብሬን ቢሄቪየር ኮኔክሽን ይላል። በአይምሯችንና
በቢሄቪየራችን ወይም ደግሞ በአእምሮአችንና በባህሪያችን መካከል ያለውን ኮኔክሽን ላይ ያወራል ማለት ነው። ትኩረቱ ምንድነው ስንል የዚህ ባዮሎጂካል ፐርስፔክቲቭ ሃው ቦዲሊ ኢቨንትስ ኤንድ ብሬን ፈንክሽን ኢንፍሉዌንስ ቢሄቪየር ኢሞሽንስ ኤንድ ቶትስ ይላል። ቦዲሊ ኢቨንት ማለት በሰውነታችን የሚያጋጥሙ ነገሮች እንዲሁም ደግሞ የአእምሯችን የሚሰራበት ፕሮሰስ ወይም ደግሞ ፈንክሽኑ ባህሪያችንን፣ ኢሞሽናችንን እና ሀሳባችንን እንዴት ኢንፍሉዌንስ ያደርጋሉ የሚለውን ላይ ትኩረት አድርግቶ ያጠናል ማለት ነው ባዮሎጂካል ፐርስፔክቲቭ። ይሄ ማለት ቦዲሊ ኢቨንት አለ በሰውነታችን ላይ የሚከሰቱ ነገሮች፣ እንዲሁም ደግሞ ብሬን ፈንክሽን አለ አእምሮአችን የሚሰራበት መንገድ አለ እና ሁለቱ እንዴት ነው የኛ ባህሪ፣ ስሜቶቻችን፣ ሀሳቦቻችንን ኢንፍሉዌንስ የሚያደርጉት ወይም ደግሞ ጫና ያሳድራሉ የሚለው ላይ ትኩረት አድርግቶ ያጠናል ማለት ነው ባዮሎጂካል ፐርስፔክቲቭ። እና በዚህ ፐርስፔክቲቭ ላይ ማወቅ ያለባችሁ ዋና ዋና ሀሳቦች እነማን ናቸው? የመጀመሪያው ብሬን ኬሚካልስ ነርቨስ ሲስተምስ ኤንድ ጄኔቲክስ አፌክት ለርኒንግ ኢሞሽን ኤንድ ፐርሰፕሽን። ያው በአእምሯችን ውስጥ ያሉ ኬሚካሎች የነርቫችን ሲስተም እንዲሁም ደግሞ ከቤተሰቦቻችን የወረስነው ጄኔቲክሳችን ማለት ነው አፌክት ያደርጋሉ ነው የሚለው። ምኑን ነው አፌክት የሚያደርጉት? የእኛን ለርኒንግ ሲስተም፣ ስሜቶቻችንን፣ ፐርሰፕሽናችንን አፌክት ያደርጋሉ ነው የሚሉት እነዚህ ሶስት ነገሮች። ሁለተኛው ባዮሎጂ ኤንድ ቢሄቪየር ኢንተራክት ኢን ቦዝ ዳይሬክሽንስ ይላል። ያው ይህ ማለት ባዮሎጂ ቢሄቪየርን ኢንፍሉዌንስ ያደርጋል፣ ቢሄቪየር ደግሞ መልሶ ባዮሎጂን ኢንፍሉዌንስ ያደርጋል ማለት ነው። እና በዚህ በባዮሎጂካል ፐርስፔክቲቭ ስር ኢቮሉሽነሪ ቪው የሚባል አለ። ይሄ ማለት ሰርቴን ቢሄቪየርስ ሜይ ሃቭ ዲቨሎፕድ ቱ ኢንሹር ሰርቫይቫል ይላል። አንዳንድ ቢሄቪየሮች የመጡት እኛን ሰርቫይቭ እንድናደርግ ወይም ደግሞ በህይወት እንድንቆይ እንዲረዱን ተብሎ የተፈጠሩ ቢሄቪየሮች ወይም ደግሞ ባህሪዎች አሉ። ለምሳሌ እዚህ ጋር ጀስት አዝ አይብሮስ ኢቮልቭድ ቱ ፕሮቴክት አይስ ይላል። ልክ ቅንድባችን የእኛን አይን ፕሮቴክት ለማድረግ እንደተፈጠረው አንዳንድ ቢሄቪየሮች ደግሞ እኛ ሰርቫይቭ እንድናደርግ ወይም ደግሞ በህይወት እንድንቆይ የተፈጠሩ ናቸው ብሎ ይነግረናል ማለት ነው ኢቮሉሽነሪ ቪው። ወደ ስድስተኛውና ወደ መጨረሻኛው ፐርስፔክቲቭ ስናልፍ ሶሾ ካልቸራል ፐርስፔክቲቭ እናገኘዋለን። እሱም ላይ ፎከስ ያደርጋል ስንል ያው ከስሙ እንደምንረዳው ሶሻል ኤንድ ካልቸራል ኢንፍሉዌንስስ ኦን ቢሄቪየር ይላል። ሶሻል ማህበረሰባችን እንዲሁም ደግሞ ካልቸራችን ባህሪያችን እንዴት ነው ኢንፍሉዌንስ የሚያደርገው ላይ ያጠናል ማለት ነው። እሱ ላይ ትኩረት ያደርጋል። እንዴት ነው ባህልና ማህበረሰባችን የእኛ ቢሄቪየር ላይ ኢንፍሉዌንስ የሚኖራቸው የሚለውም ማለት ነው። ሶ ይህንን ሀሳብ እንዴት ነው የሚያብራራው ስንል ጀስት አስ ፊሽ ካንት ሊቭ ዊዛውት ዋተር ቢሄቪየር ካንት ቢ አንደርስቱድ አውትሳይድ ኦፍ ካልቸራል ኢንቫይሮንመንት ይላል። ልክ አሳ ከውሃ ውጭ መኖር እንደማይችለው ሁሉ አንድ ባህሪ ከሶሾ ካልቸራል ኢንቫይሮንመንቱ ወይም ደግሞ ሶሻልና ካልቸራል አንድ ላይ ከያዘው ኢንቫይሮንመንት ውጪ ልንረዳው አንችልም ማለት ነው። ወይም ደግሞ እንደዚህ አይነት ቢሄቪየር ኤግዚስት አያደርግም ነው የሚለው። ከሶሾ ካልቸራል ኢንቫይሮንመንት ውጪ ያለ ቢሄቪየር የለም ብሎ ነው የሚያስበው። እና ሶሾ ካልቸራል ፐርስፔክቲቭ ወደ ሁለት ልንከፍሎ እንችላለን። የመጀመሪያው ሶሻል ሳይኮሎጂ፣ ሁለተኛው ደግሞ ካልቸራል ሳይኮሎጂ ነው። የመጀመሪያው ሶሻል ሳይኮሎጂ ማለት ነው ሃው ግሩፕስ ሜምበርሺፕስ አውቶሪቲ ኤንድ ሪሌሽንሺፕስ ኢንፍሉዌንስ አክሽንስ ይላል። እንዴት ነው የአንድ ማህበረሰብ ሜምበር መሆን እንዲሁም ደግሞ አውቶሪቲ በዛ ማህበረሰብ ውስጥ ያሉ ትልልቅ አባቶች ወይም ደግሞ አውቶሪቲ ስልጣን ያላቸው ሰዎች እንዲሁም ደግሞ ከሰዎች ጋር ያለን ሪሌሽንሺፕ በማህበረሰባችን ውስጥ የእኛን አክሽን እንዴት ነው ኢንፍሉዌንስ የሚያደርገው የሚለውን ያጠናል ማለት ነው ሶሻል ሳይኮሎጂ። ካልቸራል ሳይኮሎጂ ደግሞ ሃው ቫሊዩስ ኖርምስ ኤንድ ትራዲሽንስ ሼፕ ዲቨሎፕመንት ኤንድ ኢሞሽንስ ይላል። እሴቶች፣ ቫሊዩዎች፣ ኖርሞች እንዲሁም ደግሞ ባህላችን፣ ትራዲሽናችን ማለት ነው በተለምዶ የምናደርጋቸው ነገሮች እንዴት ነው የእኛን እድገትና ኢሞሽን ስሜቶቻችንን የሚቆጣጠሩት ወይም ደግሞ ሼፕ የሚያደርጉት የሚለውን ያጠናናል ማለት ነው ካልቸራል ሳይኮሎጂ። ሁለተኛው ሀሳብ ምንድን ነው? ሂውማንስ አር ቦዝ ፕሮዳክትስ ኤንድ ፕሮዲውሰርስ ኦፍ ካልቸር ይላል። ይሄ ማለት ሰዎች የባህሎቻቸው ውጤት ናቸው እንዲሁም ደግሞ ሰዎች የባህልም ፕሮዲውሰር ናቸው ብሎ ያስባል። ባህል የሚፈጥሩ ሰዎች ናቸው እንዲሁም ደግሞ የባህል ውጤት ናቸው ብሎ ያስባል ሰዎች ማለት ነው። እና በሞደርን ስኩልስ ኦፍ ሳይኮሎጂ ላይ የሚገኙ ስድስቱ ፐርስፔክቲቮች እነዚህን ይመስላሉ ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም ያስቀመጥኩላችሁን ጥያቄዎች ለማግኘት እዚህ ስክሪኑ ላይ በምትመለከቱት የቴሌግራም ቻናል ጆይን አድርጋችሁ ማግኘት ትችላላችሁ ማለት ነው። ወደ ቀጣዩ ፓርት እንለፍ።